ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳተ ዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። የካፋ ዞን ጤና መምሪያ ከፌደራል ጤና ሚኒስቴር በድጋፍ የተረከባቸውን 3 አምቡላንሶችና 15 ሞተር ሳይክሎችን ለወረዳዎችና ከተማ አስተዳደሮች አስረከበ። ድጋፍ የተደረጉ ተሽከርካሪዎችን በጤናው ዘርፍ የሚሰጡ አገልግሎቶችን ከማሳለጥ አኳያ ጉልህ ሚና እንደሚኖራቸው ተመላክቷል። ዘገባው የባልደረባችን ታምራት ኃይሌ ነው፣ እንደሚከተለው ይቀርባል። በርክክብ ስነ ስርዓቱ ንግግር ያደረጉት የካፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ እንደገለጹት የጤና ሚኒስቴር ካከፋፈላቸው አምቡላንሶች መካከል 3 አምቡላንሶች ለሳይለም ወረዳ፣ ለደካ ከተማና ለአውራዳ ከተማ አስተዳደሮች መበርከታቸውን ገልጸዋል። አምቡላንስ እንወስን ዞናችን 17 መዋቅር ነው ያለው። 17 መዋቅር አለ። የመጣልን አምቡላንስ 3 ነው። ስለዚህ 3 አምቡላንስን ለ17 መዋቅር ማድረስ አይቻልም። እየተደረገ ያለው ወይም ማስተዳደር የምንችለው በእኛ ማኔጅመንት ተወስኖ ቢያንስ 6 ክራቴሪያዎች ወጥቶ ነው ይህ አምቡላንስ ለወረዳዎች እንዲደርስ የተደረገው። አሁን ላይ በአጠቃላይ በካፋ ዞን የሚገኙ የአምቡላንሶችን ቁጥር ወደ 50 ማድረስ መቻሉን ገልጸው ይህም አሁን ላይ የዞኑን የጤና አገልግሎት ለማሳለጥ ከፍተኛ ጠቀሜታ እንዳለው አብራርተዋል። የእናቶችና የህፃናትን ሞት ለመቀነስ በሚደረገው ርብርብ ውስጥ የአምቡላንሶች ሚና ከፍተኛ መሆኑንም ጠቁመዋል። ዴቨሎፕመንት ጎል ላይ የተቀመጡ የእናቶችን ሞት ለመቀነስ ታቅዶ ባሳለፍነው ዓመት የእናቶች ሞት መቀነስ በሰፊው ያው በሪፖርት እንደምታውቁት ወደ 412 ከ100,000 እናቶች ማውረድ ተችሏል። አሁን በ2030 ደግሞ ወደ 200 ከ100,000 እናቶች ለማውረድ ነው ታስቦ እየተሰራ ያለው። ለዚህም ነው ሰፊ ርብርብ ተደርጎ ጤና ተቋማት እየሰፉ ነው ያሉት። አምቡላንሶች አገልግሎት ለመስጠት ደግሞ እንደዚህ በሰፊው እየመጡ ነው ያሉት። ጤና ባለሙያዎች ደግሞ በየጤና ተቋማት ተመድቦ አገልግሎት እንዲሰጡ ሚድዋይፈሪዎች ወይም አዋላጅ ባለሙያዎች፣ ጤና መኮንኖች፣ ሐኪሞች ወይም ዶክተር የምንላቸው በየጤና ጣቢያዎች ተመድቦ የእናቶችን ሞት ለመቀነስ ሁሉም ርብርብ እያደረገ ነው ያለው። ከዚህም ባለፈ ከዞን ማዕከል የራቁ ወረዳዎች በአቅራቢያቸው የቀዶ ሕክምና አገልግሎት የሚያገኙበትን ሁኔታ የማመቻቸት ስራ የተሰራ መሆኑን ገልጸው በዚህም ባለፉት 9 ወራት 50% የሚሆኑ እናቶች በጤና ተቋማት መውለዳቸውንም ጠቁመዋል። እናቶች ከሳይለም 171 ኪሎ ሜትር ርቀት ሪፈር ይዞ እዚህ ከሚመጡ እዛው የኦአር ወይም ቀዶ ሕክምና አገልግሎት እንዲያገኙ የማድረጉ ስራ በሰፊው የሚሰራ ነው የሚሆነው። ሆስፒታሎችም ያስጀምርናቸው ሆስፒታሎች አሉ። ለምሳሌ የአዲዮ ወረዳ ካካ ሆስፒታል የኦአር አገልግሎት ጀምሯል። ከካካ 65 ኪሎ ሜትር በሪፈር ተሰቃይታ የምትመጣ እናትን እዛ ማስቀረት ተችሏል። እናት ተብሎ ነው ይሄ አምቡላንስ የመጣው። አምቡላንስ ለሌላ አገልግሎት መዋል መቻል የለበትም። የአምቡላንስ አገልግሎት አሰጣጥ እጅግ አቢዩዝድ ነው፣ በጣም አቢዩዝድ ነው። በጣም ይሄን ክትትል ማድረግ አለባቸው። ጠዋት በነበረ መድረክ በደንብ ተነጋግረናል። ስለዚህ እናትንም ተጋፍቶ ተሳፋሪ ይመጣል። ሪፈር ይደረጋል ከሆስፒታል ወይም ከጤና ጣቢያ ሪፈር ተደርጎ እናት ትመጣለች። እናትና አስተማሚ አብሮ እየመጣ ተሳፋሪ አብሮ ተጋፍቶ ይመጣል ከእናት። የሞተር ሳይክልና የአምቡላንስ ድጋፍ ከተደረገላቸው ወረዳዎች መካከል የሳይለም ወረዳና የቢጣ ወረዳ ጤና ጽሕፈት ቤት ኃላፊዎች በሰጡት አስተያየት ድጋፉ የእናቶችን ሞት ለመቀነስና የጤና አገልግሎቱን ለማሳለጥ ያለው ሚና ከፍተኛ ነው ብለዋል። የተበረከተውን ድጋፍ ለተፈለገው ዓላማ ብቻ በመጠቀም ለማህበረሰቡ አገልግሎት እንደሚሰጡም አስታውቀዋል። የጊምቦ ወረዳ አስተዳደር ቀበሌን ከቀበሌ የሚያገናኝ የመንገድ መሰረተ ልማቶችን ለማሟላት እያደረገ ያለውን ጥረት አጠናክሮ ማስቀጠል እንዳለበት በወረዳ የሾሮሪ ተጋና ጨራባ ቀበሌ ነዋሪዎች ተናገሩ። የወረዳው ትራንስፖርትና የመንገድ ልማት ጽሕፈት ቤት 3ቱን ቀበሌ የሚያገናኘው የመንገድ ፕሮጀክት ተጠናቆ አገልግሎት እንዲሰጥ በትኩረት እየተሰራ መሆኑን አስታውቋል። ዘገባው የባልደረባችን በላቸው በላይ ነው። በወረዳው ሾሮሪ ተጋና ጨራባ ቀበሌ ነዋሪዎች በመንገድ ስራ መደሰታቸውን በመናገር የጊምቦ ወረዳ አስተዳደር የመንገድ መሰረተ ልማቶችን ለማሟላት እያደረገ ያለውን እንቅስቃሴ አጠናክሮ እንዲያስቀጥል ጠይቋል። በወረዳው ትራንስፖርትና የመንገድ ልማት ጽሕፈት ቤት የመንገድ ጥራት ክትትል ቡድን መሪ አቶ ጌትነት ሙላቱ እንደገለጹት እየተሰሩ ያሉ መንገዶችን በጥራት እንዲከናወኑ ክትትል የተደረገ ስለመሆኑም አንስቷል። ከኡፋ ጨራባ፣ ከጨራባ ተጋና ከጨራባ ሾሮሪ እነዚህ 3 ፕሮጀክቶች አንድ ላይ ሆኖ ነው ኡፋ ጨራባ ተጋ ተብሎ የተሰሩ ያሉት። ከኡፋ ጨራባ 5.3 ኪሎ ሜትር ይሸፍናል። ከጨራባ ተጋ 10.12፣ ከጨራባ ሾሮሪ 4.14 ኪሎ ሜትር የሚሸፍን መንገድ ነውና እዚህ ላይም የህብረተሰብ ተሳትፎ አለ። አብዛኛው እንደ ጊምቦ ወረዳ የምንሰራቸው ስራዎች ላይ የህብረተሰብ ተሳትፎ በሰጠናቸው በድርሻ ልክ ባላቸው የገባሪ መጠንና የቀበሌ አቅም ታሳቢ በማድረግ
በሰጠናቸው ልክ ያወጡት ድርሻ ላይ ነው የመንግስት እንትን እየተጨመረ ስራው እየተሰራ ያለው። በአጠቃላይ ኪሎ ሜትሩ 19.56 ኪሎ ሜትር ነው የሚሸፍነው። ለዚህ እዛ ኪሎ ሜትር ላይ እንዳያችሁት ጠጠር የማራገፍ የመበተን የመርገጥ ስራ ተሰርቷል። ኦልሞስት ስራው በአጠቃላይ ወደ ከ90% በላይ ከፍ ያለ ስራ ነው ያለው። ለዚህ የተቀሩ ቦታዎች ላይ የስትራክቸር ቀበራ ስራዎች የቀሩ ስራዎች አሉ። እነሱን በአጭር ጊዜ ውስጥ ከተቻለ አየር ሁኔታው ካስታገሰልን በ15 ቀን በ20 ቀን ውስጥ እንጨርሳለን ብለን ነው እንደ ወረዳም እንደ መንገድ ትራንስፖርት እቅድ ያዝ ነው። መንገድ ስራ ሲነሳ ያው ጎን ለጎን የሚታይ ነገር ስለሆነ ከጥራት አንጻር እንደኛ እንደ ጽህፈት ቤት ባለሙያ እንመድባለን፣ ክትትል ይደረጋል። ፕላስ የሚሰሩ ስራዎችን እንደ ወረዳ ፋይናንስ ደግሞ ክፍያ ሲፈጸም የተቀመጡ ነገሮችን ከኛ ጋር በመናበብ ውሉ ምን ይላል የሚለው ታሳቢ ይደረግና ውሉ ላይ ያለውን ነገር ሀሳብ በመስጠት ለምሳሌ የማቴሪያል ዳምፕ ከሆነ ምን ያክል በያዘው ማቴሪያል እዛ ሳይት ላይ ይራገፋል የሚለውን ከኛ ሀሳብ ይወስዱና ታች ያለውን ፊዚካል ስራውን ደግሞ አይቶ በመገምገም ኢቭን እስከ ቆጠራ ድረስ በመድረስ ማለት ነው። ይህንን አብረን እንደ ወረዳ በጋራ የምንሰራው ስራ ነው ያለው። ከሞላ ጎደል የተሻለ ነው። ጎደሎ ነገሮችም አስተያየትም ሲኖሩ ያንን ወርዶ በማየት ተገቢ አስተያየት ከሆነ ደግሞ ተገቢ እርምት መውሰድ፣ አንዳንዴ ደግሞ የገለጻ ስራ የሚፈልጉ ገለጻ ሀሳብ የሚፈልጉ ነገሮች ካሉ ማብራሪያ በመስጠት እናው ከህብረተሰባችን ጋር እየሰራን ያለነው። የመንገዱን ስራ እያከናወነ ያለው የሞያት ኮንስትራክሽን ሲሆን ፕሮጀክቱን ከተያዘለት ጊዜ ገደብ አስቀድሞ ለማጠናቀቅ በትኩረት የተሰራ መሆኑን ተናግሯል። ታዩት ፕሮጀክት እየሰራ ያለው ሞያት መንገድ ስራ አጠቋራጭ በጊምቦ ወረዳ ላይ ከ3 ፕሮጀክቶች አሉት። እነዚህ 3 ፕሮጀክቶች ኦልሞስት ወደ 35 ኪሎ ሜትር ያህል ርዝመት አላቸው። አሁን ያለንበት ይህ የምታዩት ፕሮጀክት የኡፋ ጨራባ ተጋ ፕሮጀክት ነው። የ20 ኪሎ ሜትር ፕሮጀክት ነው። ይህኛውን ፕሮጀክት የአፈር ስራ ጨርሰን የዲች ከፈታ ስራ ጨርሰን ማቴሪያል አንጥፈን ኦልሞስት ወደ 98% ያህል ፕሮጀክቱ ተጠናቋል። ይሄኛው የምታዩት ደግሞ የሾሮሪ መንገድ ነው። ሾሮሪ መንገድ ወደ 4.1 ኪሎ ሜትር ነው። ይህም የአፈር ስራ አልቆ ጠጠር አንጥፈን 98% ደርሷል። ኦልሞስት ለርክክብ ዝግጁ የሆኑ ስራዎች ናቸው። ሌላ በተረፈ አንድ ሳይት አለች ህብረት ጨራባ 6.1 ኪሎ ሜትር ነው። እሱ ስራ ወደ የማቴሪያል የማንጠፍ ስራ ሙሉ ለሙሉ ማቴሪያል ዳምፕ የማድረግ ስራ አልቋል። የሚቀረው የማንጠፍ ስራ ነው። የስትራክቸር ስራዎችም አልቀዋል። ኦልሞስት ወደ 93% ስራው አልቋል። እነዚህ የምታያቸው ፕሮጀክቶች እኛ ተረክበን ወደ ስራ ስንገባ የ6 ወር አግሪመንት ነው የተዋዋልነው ከወረዳው ጋር። ኦልሞስት በ2 ወር ፕሮግረስ ውስጥ እዚህ ደርሰዋል። ቀሪ ባለው 21 ቀናቶች ውስጥ ፕሮጀክቱን ጨርሰን ምናስመረቅ ይሆናል። የወረዳው ምክትል አስተዳዳሪና የጽህፈት ቤቱ ኃላፊ አቶ አዲሱ አየለ በበኩላቸው በወረዳው የተሰሩ ካሉት ፕሮጀክቶች መካከል አንዱ የኡፋ ጨራባ ተጋ መንገድ ፕሮጀክት መሆኑን ተናግሯል። ኡፋ ጨራባ ተጋ ሾሮሪ እነዚህ 3 ቀበሌዎችን 4 ቀበሌን ያማከለ ነው። ኡፋ አለ፣ ጨራባ፣ ሾሮሪ፣ ተጋ አለ። 19.56 ኪሎ ሜትር ነው። ከኪሎ ሜትር አንጻር ከሌሎቹ ፕሮጀክት ሰፋ ያለ ፕሮጀክት ነው። የበጀት መጠኑም ሰፋ ያለ ነው። የዚህ መንገድ ፋይዳውን በዚህ ልክ ሰፋ ያለ ነው ማለት ነው። 4 ቀበሌን የሚያገናኝ ነው። በ4ቱ ቀበሌ ውስጥ ያለው የኛ ማህበረሰብ ቁጥር ከፍተኛ ነው። እዛ ውስጥ ያለው የኢኮኖሚ አዋጭነቱም ሰፊ ነው ማለት ነው። አንደኛ ቡና በስፋት ይመረትበታል፣ በቆሎ ይመረታል። ሌላው ከውሹ ሻይ ጋር ተያይዞ ሻይ አምራች አርሶ አደሮችም ያሉበት ስለሆነ ፋይዳው የጎላ ነው። ከዚህ አንጻር መንግስት ሰፊ ትኩረት ሰጥቶ ትልቅ በጀት መድቦ እነዚህ መንገዶች የመጠገንና የአዲስ ግንባታ ስራውን ኦልሬዲ ለማጠናቀቅ የተወሰኑ የቱቦ ቀበራ ስራ ብቻ ነው ቀረው ማለት ነው። የጠጠር ማራገፉ ኮምፓክት የማድረጉ ተግባራት ሁሉ እየተጠናቀቁ ያሉበት ሂደት አለ። የስትራክቸር ስራዎች በቅርቡ አልቀው ለምረቃ ይደርሳል ብለን የምናስበው መንገድ ይሄ ነው። ከወጪ አንጻር ስንመለከተም ከ17 ሚሊዮን ብር በላይ ወጪ የተደረገበት በዚህ መንገድ ውስጥ አንዱም
ገጠር መንገድ ትልቅ ከ18 ሜትር ስፓን በላይ ያለ ድልድይ ያለበት የኪኒ ወንዝ ድልድይ ያለበትም ስለሆነ በዚህ አጋጣሚ ይህንንም ድልድይ ስራ በዚህ አጋጣሚ ከክልሉ ገጠር መንገድና ከዞኑ ገጠር መንገድ ዲስትሪክት ጋር በጋራ ሆነን የማስመረቅ ስራ ይኖራል ብለን እናስባለን። ስለዚህ ይሄኛው ፕሮጀክት ትንሽ ሰፋ ያለ ነው። በተመሳሳይ ዜና የጊምቦ ወረዳ አስተዳደር በሚችቲ ወካራባ እየተሰራ ያለው መንገድ በቅርቡ ተጠናቆ እንደሚመረቅ የወረዳው ትራንስፖርትና የመንገድ ልማት ጽሕፈት ቤት አስታወቀ። በወረዳ የሚችቲ ወካራባ ቀበሌ ነዋሪዎች በሰጡት አስተያየት እየተሰራ ባለው የመንገድ መሰረተ ልማት መደሰታቸውን ተናግረዋል። የወረዳው ትራንስፖርትና የመንገድ ልማት ጽሕፈት ቤት የመንገድ ጥራት ክትትል ቡድን መሪ አቶ ጌትነት ሙላቱ መንገዱ በተያዘለት የጊዜ ገደብ እንዲጠናቀቅ በትኩረት እየተሰራ ስለመሆኑም ገልጸዋል። በወረዳችን ዘንድሮ ከሚከናወኑ አራት ፕሮጀክቶች መሀል አንዱ የሚችቲ ወካራባ ፕሮጀክት ነው። ሚችቲ ወካራባ ፕሮጀክት 6.5 ኪሎ ሜትር ይሸፍናል። ይህ 6.5 ኪሎ ሜትር ውስጥ አሁን እስካሁን የተሰራው ስራ የዲች ካምበር ቦዬ ማውጣትና የመንገድ ቅርጽ የማስተካከል ስራ ተሰርቶ እዛ ላይ ማቴሪያል አምርቶ ጭኖ የማስቀመጥ ስራ 4 ኪሎ ሜትር ላይ ተሰርቷል። ቀሪ 2.5 ኪሎ ሜትር ያልተሸፈነ ቦታ አለ። እሱም ያው እንግዲህ በወቅታዊ ሁኔታ በዝናብ ሁኔታ ያልተሸፈነበት ሁኔታ ነው ያለው። እሱም በአጭር ጊዜ የሚጠናቀቅበት ሁኔታና ስትራክቸር ቦታዎች ላይ 6 ስትራክቸር ቦታዎች ላይ 6 ስትራክቸር የቀበራ ስራና እዛ ላይ የፊል ስራዎች ይከናወናሉ ማለት ነው። የማህበረሰብ ተሳትፎ በዛ የሚያገናኘው 2 ቀበሌ ነው፣ ሚችቲና ወካራባ ነው። የሚችቲ ቀበሌ ማህበረሰብም ሆነ የወካራባ ማህበረሰብ የወካራባ ቀበሌ ማህበረሰብ ለዚህ መንገድ የራሱን ድርሻ እየተወጣ ነው። በተጨማሪም በአካባቢው ቡና የሚያለሙ ኢንቨስተሮችም ለዚህ መንገድ የራሳቸውን ድርሻ እየተወጡና በወረዳ የተሰጣቸውን የሀብት ለዚህ መንገድ የመዋጮው ድርሻ እየተወጡ መንገዱ በእነዚህ አካላት ትብብር እየተሰራ ያለበት ሁኔታ ነው ያለው። የመንገዱን ስራ እያከናወነ ያለው የጅዋቴ ኮንስትራክሽን ሲሆን ፕሮጀክቱን ከተያዘለት ጊዜ ገደብ አስቀድሞ ለማጠናቀቅ እየተሰራ መሆኑን ገልጾ ለዚህም የወረዳ ድጋፍ አበረታች መሆኑን ተናግረዋል። ስሜ ታረቀኝ ቹቹ እባላለሁ። ስራዬ ደግሞ የማህበሩ ተቆጣጣሪ ስራ አስኪያጅ ነኝ። ስራ አሁን የደረሰበት ደረጃ የአፈር ስራ ሙሉ በሙሉ አልቋል 100%። ማቴሪያል ደግሞ የማጓጓዝ ስራ ወደ 70% ደርሷል። አሁን የቀሩ የሚባሉት ቀሪው ደግሞ 2 ኪሎ ሜትር ያው የዳምፒንግ ስራና ሌላው ደግሞ የስትራክቸር ስራ አለን። የስትራክቸር የቱቦ ስራ ማለት ነው። የቱቦ ስራ ማለት የዳምፒንጉ ስራ እንደተጠናቀቀ የቱቦ ስራ ነው የምንጀምረውና የቱቦ ስራም ደግሞ ግፋብል በ15 ቀን ውስጥ ምን ጨርሰው ይሆናል። ዳምፒንጉ ደግሞ በ3 እና በ4 ቀን ውስጥ የሚያልቅ ነው። የወረዳ ምክትል አስተዳዳሪና የጽህፈት ቤቱ ኃላፊ አቶ አዲሱ አየለ በበኩላቸው በወረዳ እየተሰሩ ካሉት ፕሮጀክቶች መካከል አንዱ የሚችቲ ወካራባ የመንገድ ፕሮጀክት መሆኑን ተናግረው መንገዱ ሲጠናቀቅ በአካባቢው ያለውን ምርት በቀላሉ ወደ ገበያ ለማውጣት ሚና የጎላ መሆኑን ተናግረዋል። ዘገባው የባልደረባችን ባላቸው በላይ ነው። ፕሮጀክት አንዱ ነው። የሚሸፍነውም 6.5 ኪሎ ሜትር ነው። በ6.5 ኪሎ ሜትር ውስጥ 3 ቀበሌዎች አሉ ማለት ነው። ከውሾች ከተማ ጋር 4 ቀበሌ ማለት ነው። አንደኛው ውሾች ከተማን አቋርጦ ነው ሄደው መነሻው። ሁለተኛው ሚችቲ ቀበሌ አለ። ሶስተኛው ወካራባ አለ ማለት ነው። እነዚህ 3ቱ ቀበሌዎች በዚህ መሰረተ ልማት ወይም በዚህ መንገድ የተሳሰሩ ናቸው። ፋይዳቸውም የጎላ ነው ማለት ነው። ስለዚህ በሚችቲ ወካራባ መስመር ሰፊ የቡና ኢንቨስትመንት ያለበት አካባቢ ነው። ሰፊ አርሶ አደርም ያለበት አካባቢ ስለሆነ ይሄ መንገድ የተገነባው ረጅም ጊዜ ከመሆኑ አንጻር አገልግሎት በመስጠት ያው የተወሰኑ ብልሽት ገጥሞት የአገልግሎት ሂደቱን ቀንሶ የቆየበት የሕዝብም ጥያቄ የነበረበት ስለሆነ አንዱ ትኩረት አድርገን በዚህ ዓመት የምንሰራው እሱ ነው። ከወጪ አንጻር ስናይ ወደ ከ10 ሚሊዮን በላይ ወጪ የወጣበት ፕሮጀክት ነው ማለት ነው። ስለዚህ ይሄ ህብረተሰቡም የባለ ሀብቱም የመንግስትም ድርሻ ያለበት ስለሆነ ይሄ በትኩረት የተሰራ ነው።
አሁን ባለበት ሂደት ውስጥ ከ50% በላይ ሄዷል ብለን ማስቀመጥ እንችላለን። የአፈር ስራው አልቋል። ኩረት የማምረትና ኩረት የማራገፍ ስራዎች የተጠናቀቁ ያሉበት ሂደት ነው። ቀጣይ የብትናና ኮምፓክሽን ስራዎች የቱቦ ቀበራ ስራዎችን በማከሉ ስለሚኖር በቀሪ ወራት እነዚህን ለኮንትራክተሩ አስፈላጊውን ክፍያ ከሰጠን ጨርሶ ይወጣል ብለን ነው የምናስበው። ቋሚ የስራ እድል በመፍጠር የስራ አጥ ቁጥር ለመቀነስ የኢንቨስተሮች ሚና የጎላ መሆን እንዳለበት ተገለጸ። በ2017 ዓ.ም በጊምቦ ወረዳ በስራ እድል ፈጠራ ዘርፍ የ9 ወር ተግባር አፈጻጸምና ቀጣይ አቅጣጫ ላይ ከባለድርሻ አካላቶች ጋር ውይይት ተካሂዷል። ዘገባው የጊምቦ ወረዳ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። ተጨማሪ አለ። ስራ እድል መፍጠር ላይ የኢንቨስትመንቶች ድርሻ የጎላ ነው ያሉት የወረዳው ምክትል አስተዳዳሪ አቶ አዲሱ አየለ በመንግስትም ይሁን በሌሎች አካላቶች የስራ እድል የተፈጠረላቸው ወጣቶች ውጤታማነታቸውን መከታተል ያስፈልጋል ሲሉ ገልጸዋል። ቋሚ የስራ እድል በመፍጠር የስራ አጥ ቁጥር ለመቀነስ የኢንቨስተሮች ሚና የጎላ መሆን አለበት ያሉት አቶ አዲሱ ወጣቱ የስራ ፈጠራ ባለቤት እንዲሆን የባለድርሻ አካላት ተቀናጅተው መስራት ያስፈልጋል ብለዋል። የስራ እድል ፈጠራ የጨመረ በሄደ ቁጥር ተወዳዳሪ ሀገር ለመገንባት ወሳኝ ነው ሲሉ የወረዳው ኢንተርፕራይዝ ጽህፈት ቤት ኃላፊ አቶ ጌታቸው ዘውዴ ገልጸው በአሰሪና ሰራተኞች መካከል ሊነሱ የሚችሉ ቅሬታዎችን በሰላም ለመፍታት ሰላማዊ ኢንዱስትሪ ማስፈንና ቅንጅታዊ ስራ ማጠናከር የመድረኩ ዓላማ መሆኑን አብራርተዋል። በግል ኢንቨስተሮች የአሰሪና ሰራተኛ መብትና ግዴታን በዝርዝር የቀረበ ሲሆን እድሜያቸው ከ15 ዓመት በታች የሆኑትን መቅጠር ክልክል እንደሆነ በሰነድ ተጠቁሟል። በተያዘው በጀት ዓመት እስካሁን በገጠር ለ640 ወጣቶች ስራ እድል እንደተፈጠረ ተመላክቷል። በስራ እድል ፈጠራና በብድር አመላለስ ላይ በየቀበሌ ያለውን አፈጻጸም አቶ ጌታቸው አቅርቦ በየደረጃ ያሉ ባለድርሻ አካላቶች በቁርጠኝነት በመስራት ቀበሌያቸውን ውጤታማ ማድረግ እንዳለባቸው ነው የተናገሩት። የወጣቱ ኃይል በተሰማራበት መስክ ውጤታማ መሆን አለበት ሲሉ የወረዳው የመንግስት ዋና ተጠሪ አቶ አጥናፉ ጌታቸው ገልጸው በዘርፉ ብድር አመላለስ ላይ የተደራጀው ግብረ ኃይልና የቀበሌ መዋቅሮች በቁርጠኝነት መስራት አለባቸው ብለዋል። ወጣቶች በተፈጠረላቸው ስራ ውጤታማ በመሆን በጊዜ ገደብ ሽግግር በመፍጠርና የብድር አገልግሎት በማግኘት የተሰማሩ ወጣቶች ወቅቱን ጠብቆ በመመለስ ለሌሎች ወጣቶች የስራ እድል እንዲፈጠር መስራት ያስፈልጋል ሲሉ አሳስበዋል። በክልሉ በ2017 ዓ.ም በ9 ወራት ውስጥ በዋና ዋና ዘርፎች አመርቂ ውጤት መመዝገቡን የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተናገሩ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የ2017 በጀት ዓመት የ9 ወራት ክልላዊ የመንግስትና የፓርቲ ተግባር አፈጻጸም ግምገማ በቦንጋ ከተማ አካሂዷል። ዘገባ የክልሉ የመንግስት ኮሚኒኬሽን ነው፣ እንደሚከተለው ይቀርባል። በግምገማ መድረኩ ተገኝተው ንግግር ያደረጉት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በበጀት ዓመቱ 9 ወራት በዋና ዋና ዘርፎች አመርቂ ውጤት መመዝገቡን ተናግረዋል። በግብርናው ዘርፍ ምርትና ምርታማነትን የሚያሳድጉ የተለያዩ የግብርና ቴክኖሎጂዎች በማስፋትና የግብዓት አጠቃቀም በማሻሻል የማሳ ሽፋን ሆነ የምርት መጠን ማሳደግ መቻሉን ነው ርዕሰ መስተዳድሩ የገለጹት። በማህበራዊ ዘርፍ በተለይም በትምህርትና ጤና የህብረተሰብ የልማት አቅሞችን በማቀናጀት የህዝብ ተጠቃሚነትን ለማሳደግ መጠነ ሰፊ ተግባራት መከናወናቸውን ያነሱት ርዕሰ መስተዳድሩ በማህበረሰብ አቀፍ የጤና መድንና ወረርሽኝን በመከላከል ረገድ በጤናው ዘርፍ አመርቂ ውጤት ማስመዝገብ መቻሉን አብራርተዋል። በክልሉ የጸጥታ ችግር በሚስተዋልባቸው የአርብቶ አደር አካባቢዎች በየደረጃው ካለው የጸጥታ መዋቅር ጋር በመቀናጀት በተሰራው ውጤታማ ስራ በቀጠናው አዎንታዊ ሰላምን በማረጋገጥ ማህበራዊና ኢኮኖሚያዊ እንቅስቃሴ ማስቀጠል ተችሏል ብለዋል ርዕሰ መስተዳድሩ። የፓርቲ መዋቅርም ተግባራት በባለቤትነት በመምራት የመንግስት ተግባራት ላይ ውጤት እንዲመዘገብ በቁርጠኝነት መምራቱን የገለጹት ርዕሰ መስተዳድሩ የክልሉን እምቅ አቅም ወደ ሀብት ለመቀየር ታስቦ በክልሉ መንግስት ተዘጋጅተው የወረዳ መካከለኛ ዘመን እቅድ በተጨባጭ ወደ ተግባር መገባቱና በዚህም ተጨባጭ ውጤት እየተመዘገበ መሆኑን ገልጸዋል። በ2017 ዓ.ም 9 ወራት በሁሉም ዘርፍ የተገኙ ውጤቶች ካለፈው ወቅት ጋር ሲነጻጸር የተሻለ ውጤት እንዲሁ በተግባር አፈጻጸም ሂደቱም ላይ መነቃቃት የታየበት መሆኑን ርዕሰ መስተዳድሩ ገልጸዋል። በመድረኩ የ2017 ዓ.ም የ9 ወራት የመንግስትና የፓርቲ ዝርዝር የእቅድ አፈጻጸም ሪፖርት ቀርቦ ሰፊ ውይይት ተካሂዷል። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረግኩ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ